የእንግሊዝ ብሔራዊ ባንክን በአንድ ሌሊት ህልማቸውን ቅዠት ያደረገ በ1992 እንግሊዝ የኢኮኖሚ ቀውስ ውስጥ ያለች ጋዝ ያርከፈከፈ እስካሁን በታሪክ የሚነገርለትን የ1 ቢሊዮን ዶላር ትርፍ ጀብድ የፈጸመ በዚህም ዘ ማን ሁ ብሮክ ዘ ባንክ ኦፍ ኢንግላንድ የሚል ቅጽል ስም ያገኘ የዓለማችን የምንጊዜም ስኬታማ ኢንቨስተሮች መካከል ከመጀመሪያዎቹ የሚጠቀስ ነው። ጆርጅ ሶሮስ። ብዙ ሰዎች ዓለማችን ከጀርባ ቁጭ ብሎ የሚዘውረው ይህ ሰው እንደሆነ በእርግጥም ያምናሉ። ከልጅነቱ ጀምሮ ዓለምን የማዳን በእጁ የመቆጣጠር ከፍተኛ ፍላጎት አለው። እንደ ፈጣሪ ዓለምን የመምራት ምኞት እንዳለው በግልጽ የተናገረ ሰው ነው። በዚህም አብዛኞቹ የፑፔት ማስተር ይሉታል። የሀገራትን ኢኮኖሚ ሽባ በማድረግ ብዙ ቢሊዮን ዶላሮችን ያተረፈ በ1997 የታይላንድ ከረንሲ የሆነው ታይ ባት ላይ ቤት በማድረግ ታይላንድ ራሷን ጨምሮ የደቡብ ምስራቅ እስያ ሀገራት እንደነ ኢንዶኔዥያ፣ ማሌዥያ፣ ፊሊፒንስ ያሉ ሀገራት ትልቅ የኢኮኖሚ ክራይስ ውስጥ የከተተ እርሱ ከ2 ቢሊዮን ዶላር በላይ አትርፎ ሀገራት ዜጎቿን ስርዓት ደህንነት ውስጥ እንዲገቡ ያደረገ ሰው ነው ጆርጅ ሶሮስ። ከአጠቃላይ ሀብቱ 32 ቢሊዮን ዶላር የሚሆን ገንዘብ ለዲሞክራቲክ ፓርቲ ካምፔይን፣ ለዩኒቨርሲቲዎች፣ ለመንግስት ተቋማት፣ ለግለሰቦች እንደሰጠ ፎርብስ ዘግቧል። ኤሎን መስክ ጆርጅ ሶሮስን ሰብአዊነትን የሚጠላ ሰው እንደሆነ በግልጽ ተናግሯል። ጆርጅ ሶሮስ ማን ነው? ምን አይነት ስትራቴጂ ቢጠቀም ነው ከሀገራት ጋር ብቻውን ትሬድ አድርጎ የሚያሸንፋቸው? ብዙ ሰዎች ይፈሩታል፣ ብዙ ሰዎች ይጠሉታል። በዚህ ቪዲዮ የጆርጅ ሶሮስን ህይወት በጥቂቱ እንቃኛለን። እስከ መጨረሻው ጠብቁን። አባቱ ታዋቂ ደራሲና ጠበቃ ነበር። እናቱ ሐርን ለገበያ በማቅረብ ትርፋማ ነጋዴ ናት። ቤተሰቦቹ በስልጣን በሀብትም ትልቅ ደረጃ ያላቸው ናቸው። ውልደቱም እድገቱም በሃንጋሪ ቡዳፔስት ሲሆን የዘር ሐረጉ አይሁዳዊ ነው። ከመጀመሪያው የዓለም ጦርነት በኋላ በሃንጋሪ ለአይሁድ ዘሮች ከፍተኛ ጥላቻ እያደገ በመምጣቱ የጆርጅ ሶሮስ አባት ቲባደር የቤተሰቡን መጠሪያ ሹስታስ ወደ ሶሮስ እንዲሆን ያደርጋል። ሶሮስ በሃንጋሪ የሚቀጥል ወይም የሚሻገር እንደማለት ነው። ያስቀየረበትን ምክንያት አይሁዳዊ መሆናቸው እንዳይታወቅ ነው። የአዶልፍ ሂትለር ወደ ስልጣን ማምጣት ለአይሁዳውያን ትልቅ መከራን ይዞ መምጣቱ አልቀረም። የሁለተኛው ዓለም ጦርነት መጀመር በኋላም ሃንጋሪ በሂትለር እጅ መውደቋ በቡዳፔስት የሚኖሩ የአይሁድ ዘሮችን ሁሉ አስደነገጠ። የጆርጅ ሶሮስ አባት ቲባደር ጓደኛው ለነበረ ባለስልጣን ጉቦ በመስጠት ለጆርጅ ሶሮስ የክርስትና አባት እንዲሆን ያደርጋል። በጀርመን ባለስልጣናት ማንነታቸው እንዳይታወቅ የሶሮስ አባት ለቡዳፔስት ገዢዎች ገንዘብ ይሰጣቸው ነበር። የሶሮስ አባት ጠበቃ ስለነበር የጀርመን ወታደሮች ቢመጡ እንኳን ከ300 ለሚበልጡ አይሁዳውያን ስማቸውን አስቀይሮ ከሂትለር እንደሚያድናቸው ቃል ገብቶላቸዋል። ለዚህም እንደመያዣ መሬታቸው ያላቸውን ገንዘብ ሁሉ ተቀብለው ነው። ቡዳፔስት በጀርመን ወታደሮች ቁጥጥር ስር ስትወድቅ የጆርጅ ሶሮስ ቤተሰብ ሲቀር ሁሉም የአይሁድ ዘር በሂትለር ተጨፈጨፉ። ይህ ሲሆን ጆርጅ ሶሮስ 14 ዓመቱ ነው። ከሁለተኛው ዓለም ጦርነት በኋላ በ1947 ጆርጅ ሶሮስ ወደ እንግሊዝ ለትምህርት ይመጣል። በለንደን ስኩል ኦፍ ኢኮኖሚክስ የመጀመሪያ ዲግሪ ፕሮግራሙ ይጀምራል። ትምህርቱን ቀን እየተማረ ማታ በአስተናጋጅነት ክለብ ውስጥ መስራት ይጀምራል። ትምህርት ቤት እያለ አንድ ሰው ይታወቃል። ካርል ፖፐር በለንደን ስኩል ኦፍ ኢኮኖሚክስ የፍልስፍና መምህር ነው። የሶሮስ አስተማሪ ስለነበር እንደ ሮል ሞዴሉ ስለሚያየው የእርሱን ፍልስፍና አቀንቃኝ ነው። ትምህርቱን እንዳጠናቀቀ ባንኮች ጋር ስራ መፈለግ ጀመረ። መጀመሪያውን ስራ በሲንገር አንድ ፍሪድላንደር ለንደን በሚገኘው የግል ባንክ ትሬደር ሆኖ ይጀምራል። የተለያዩ ስቶክ፣ ቦንድ፣ ከረንሲ ትሬድ በማድረግ ሙያውን አሳደገ። ግን እዛ የቆየው 2 ዓመት ብቻ ነው። ምን አስበው ይሆን? ከሁለተኛው ዓለም ጦርነት በኋላ አሜሪካ በኢኮኖሚ ዓለምን የመራች መምጣቷን ተከትሎ ብዙ ሰው ለውጥ ፍለጋ ሀገሩን ትቶ እንዲኮብል ምክንያት ሆኗል። ጆርጅ ሶሮስ ከእነርሱ መካከል አንዱ ነው። የዓለም የንግድ ማዕከል ከተማ ወደነችው ኒውዮርክ ኮብልሎ ለተለያዩ ባንኮች፣ ሄጅ ፈንዶች፣ ለግለሰብ ትሬድ ማድረግ ይጀምራል። በ1939 ደብል ኤግል የተባለ ሄጅ ፈንድ ይመሰርታል። በየዓመቱ በአማካይ 20% ትርፍ ያገኛል። ይህም ለራሱም እርሱንም አምነው ኢንቨስት ላደረጉ ባለሀብቶች ነው። ሶሮስ ማርኬቱን ለማሸነፍ ምን አይነት የትሬዲንግ ፍልስፍና ይጠቀማል? የጆርጅ ሶሮስ ፍልስፍና ሪፍሌክሲቪቲ ቲዮሪ ይባላል። ሶሮስ ኢንቨስተሮች ትርፍን ሊያገኙ የሚችሉት የማርኬቱን እውነተኛ መንገድ ተከትለው ሳይሆን ማርኬቱ እንዲሆንላቸው የሚፈልጉትን ኢንቨስትመንት በመፈጸም ነው። በቀላሉ ማርኬቱ ፐርፌክት አይደለም። ከማርኬቱ ስህተትን በማግኘት ትርፍን ማደን ነው። ይህም በሚጠብቁት ነገር ማርኬቱን ዋጋው እንዲጨምር ወይም እንዲቀንስ ያደርጋሉ። ለምሳሌ ኢትዮጵያ ውስጥ የቤት ዋጋ በየጊዜው ይጨምራል። ቁጥራዊ መረጃና ማርኬቱን ካየን ይህ ነገር እውነት ነው። እኛ የቤት ዋጋ እንዲቀንስልን ስለምንፈልግ የእኛም ፐርሴፕሽን መወሰን አለብን። ይህም የቤት ዋጋ ሊቀንስ ይችላል ብለን ነው። ያለ ልክ ዋጋ የሚሰጣቸው ነገሮች አንድ ቀን ዋጋቸው መውደቁ አይቀርም። ለዚህም እንደማሳያ በ2008 በአሜሪካ፣ በ1997 በታይላንድ የተከሰተው የኢኮኖሚ ክራይሲስ መጠቀም እንችላለን። ከበርሊን ግንብ መፍረስ በኋላ የአውሮፓ ሀገራት የራሳቸውን ከረንሲ መሸጥ የሌላውን ከረንሲ መግዛት የሚያስችላቸውን የንግድ ልውውጥ ይጀምራሉ። ኢሮፒያን ኤክስቼንጅ መካኒዝም። እንግሊዝ በ1990 የኢሮፒያን ኤክስቼንጅ መካኒዝም ትቀላቀላለች። በወቅቱ የእንግሊዝ ጠቅላይ ሚኒስትር የነበረው ጆን ሜጀር የሀገሪቱን ኢኮኖሚ በፎሬን ከረንሲ ለማሳደግ ባንክ ኦፍ ኢንግላንድ ማለትም የእንግሊዝ ብሔራዊ ባንክ ኢንተረስት ሬትን ይጨምራል። ብሔራዊ ባንኮች የሀገሪቱን የወለድ መጠን
ተመን ያወጣሉ። በእንግሊዝ በ1990ዎቹ ፓውንድ የልውውጥ ስርዓቱ የሚነጻጸረው በዴንማርክ በሆነው በጀርመን ከረንሲ ነበር። የጀርመን ከረንሲ በወቅቱ ጠንካራ ስለነበር አብዛኛው ሀገራት የራሳቸውን ከረንሲ ለንጽጽር ይዘው የሚቀርቡት ከዴንማርክ ጋር ነው። የእንግሊዝ ከረንሲዋ ደካማ ሆኖ ናሽናል ባንክ ኢንተረስት ሬት በማሳደግ ለፓውንድ ከማርኬቱ በላይ ዋጋ እንዲኖሩ አድርጓል። ሶሮስ የሀገሪቱን የኢኮኖሚና የፖለቲካ ሁኔታ ሲያይ በእርግጥም የብሪቲሽ ፓውንድ ስተርሊንግ አንድ ቀን እንደሚወድቅ እርግጠኛ ነበር። መቼ ይሁን ይህን ሊያደርግ የሚችለው? የእንግሊዝ ፓውንድ ዋጋው እንደሚቀንስ እርግጠኛ ስለነበር $10 ቢሊዮን የሚያወጣ ፓውንድ ከባንክ ተበድሮ የፓውንድ ዋጋ ይቀንሳል ብሎ ቤት አደረገ። ይህ ሲሆን መስከረም 15 1992 ነበር። እንደተባለውም አልቀረም። የብሪቲሽ ፓውንድ ዋጋ መቀነስ ይጀምራል። የብሪቴን ብሔራዊ ባንክ እስካሁን ታይቶ በማይታወቅ ሁኔታ የከረንሲ ዋጋ እንዳይወድቅ በአንድ ቀን ውስጥ 5% ኢንተረስት ሬት አሳደገ። 27 ቢሊዮን ፓውንድ አውጥቶ የከረንሲውን ውድቀት ማዳን አልቻለም። በነጋታው የእንግሊዝ መንግስት ጦርነቱን በይፋ እንደተሸነፈ አምኖ ከኢሮፒያን ኤክስቼንጅ ሜካኒዝም መውጣቱን የብሔራዊ ባንክ ገዢ የነበረው ኖርማን ላምኖት ይፋ አደረገ። Today has been an extremely difficult and turbulent day. Massive speculative flows continue to disrupt the functioning exchange rate mechanism. ጆርጅ ሶሮስም በዚህኛው ትሬዲንግ በአንድ ሌሊት $1 ቢሊዮን አተረፈ። በተመሳሳይ ሁኔታ የታይላንድ ከረንሲ የሆነው ታይባትን እንዴት ከጥቅም ውጭ ያደረገው? ከ1990 እስከ 95 ባለው የታይላንድ ኢኮኖሚ በየዓመቱ በአማካይ 9.1% እድገት ያስመዘግብ ነበር። መንግስትም የውጭ ባለሀብቶች ኢንቨስት እንዲያደርጉ ማርኬቱን ለቀቅ ማድረጉን ተከትሎ የቤቶች ዋጋ ሰማይ ወጣ። ይህን የተመለከተው ሶሮስ ከዚህኛው ትሬድ ትርፍ እንደሚያገኝ አውቋል። በ1996 ከብሔራዊ ባንክ ታይባትን ተበድሮ አመቺ ጊዜ መጠበቅ ጀመረ። በ1997 ግንቦት ሶሮስ ታይባት ይወርዳል ብሎ ቤት አደረገ። የታይላንድ መንግስት $12 ቢሊዮን የሚያወጣ ታይባትን በመግዛት ለጥቂት ጊዜ ከረንሲው እንዳይወድቅ አድርጎ ነበር። ማንኛውም የታይላንድ ባንክ ጆርጅ ሶሮስ ለተባለ ግለሰብ ምንም አይነት የብድር አገልግሎት እንዳይሰጥ መንግስት አገደ። ነገር ግን ሶሮስ በቀላሉ የሚመለስ ሰው አልነበረም። ከአንድ ወር ቆይታ በኋላ በስቶክ ማርኬት፣ በፊውቸር ማርኬት፣ በፎሬን ኤክስቼንጅ በተደራጀ መልኩ የታይላንድ ከረንሲ ላይ ጥቃት ከፈተ። እንደጠበቀውም አሸነፋቸው። በሳውዝ ኢስት ኤዥያ ኢንፍሌሽን ጣሪያ ነካ። ዜጎች የሚበሉትን እስኪያጡ በጎዳናዎች ላይ ተሰቃዩ። ስራ የሚባል ነገር ጭራሽ አይታሰብም። በዚህኛው ንግዱ $2 ቢሊዮን አትርፏል። ብዙ ሰዎች ይጠሉታል፣ ብዙ ሰዎች ይፈሩታል። ጆርጅ ሶሮስ